እውነት በጣም ነው የምወድቅ። ተረዳኝ። አንቺ ራሲ በእናትሽ አንተ ሴት ልጅ ሆኜ ስለጠየቅኩ ነው እንደዚህ የምትሆነው። ማሂ ጀስት እኔና አንቺ አንድ ሰሞን የምንተዋወቅ ሰዎች ነበርን። የሆነ ሀሳብ መጣልኝ አይሞሪኝ ላይ ክላስ ሚቲንግ ይሻብረን እንትን ያለው ስሚ፣ እኔ ላውራ አንቺ እንዳትናገሪ። አንቺ እንዳትናገሪ። እኔ ላንተ በቃ ወድሃለሁ ነው እኮ አጥራ ነገር አይደለም። በቃ የሚያዞር ነገር የለም። እሺ አንቺ ምንድነው? እሺ ወድሃለሁ እያልሽ። እሺ በጣም አመሰግናለሁ። አውራ አሁን ፈቀድኩሽ። እሺ በጣም አመሰግናለሁ። ምንድነው እንደነገርኩ ነው በሰው ነፃነት ማምን ሰው ነኝ። እኔ ባለፈው ምን አልከኝ? በቃ ይመችኛል፣ ሌላ ሀገርም ከሆነ ከፈለገች አዝናናታለሁ ምናምን፣ ቤስት ፍሬንድ ናት፣ አብረን በልተን ጠጥተን ፕራንክ የሚባል ነገር የለም። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ አዲስ ሰው አለ በእኔ ቤት። ሰሞኑን በደንብ ያናደርኳት ልጅ ናት። መቼስ ታውቋታላችሁ ከኔ በላይ እና እንግዲህ ዛሬ አብረን የመጣ ነው። ሰላም ባያችሁ። ሰላም የኛ ተወዳጅ ቤተሰቦች እንዴት ናችሁ? እንዲሁም ዛሬ ነው በማሂ ቤት የመጣሁት ለመጀመሪያ ጊዜ እና የማሂ ወደ ቤተሰቦች እንዴት ናችሁ? እኛ ያለን ይመስገነው። እናንተም በያላችሁበት ሁሉ ሰላማችሁን ያብዛልን። ያው እንግዲህ ዛሬ እንዴት ከማሂ ጋር መጣችሁ ልትሉም ትችላላችሁና ብዙዎች የሚያውቁኝ በፕራንክ ቪዲዮ ነው። በቃ ያዩናን ጨጓራ ላጥፍ ምናምን እየተባልኩ ነው የምታወቀውና ባለፈው ደግሞ በማይመጣው አመጣጥ መጣብኝ። ጥሩ ስራ ነው የሰራው እና ከዩና ጋር አብረን ነበርን ባይዞኝ እሱ ቤት ገባ። እኔ ደግሞ አንቺን የጠበቅኩሽ ነበረ እና ቤተሰቦች ያው ቪዲዮን አይታችኋል። በጣም ተናድጄ ነበረ በሰሞኑ ቪዲዮ። ጭራሽ በትላንትናው ቪዲዮ አብጄ ነበር እንዴ አብጄ ያው አረጋግቻት ምናምን ነው እዚህ ቤቷ ድረስ ነው የሄድኩትኝና ካሜራ አልነበረም። ቤቷ ድረስ ነው ቀጥ ብዬ የሄድኩትኝ የነበረው። ግን ያው ፕራንክ ቪዲዮ ምናምን ነበር። ከሷ ጋር የተወሰነ አወራንና እኔን ደግሞ ታውቁኛላችሁ ምድሬን ስመልስ ጥፍ አድርጌ ነው መልሰውና ከሱ ትብሻለሽ በጣም እሱ እንደው ምንም አይልም። ጨጓራውን እውነትም እንዳልኩት ቪዲዮ ላይ ጨጓራውን ነው የምትልጨው። ግን አሳብዳችሁኛል። እኔ ብዙ ጊዜ ቪዲዮ ላይ ምን አልናደድ እሱ ነው በቃ ማናደደው ሁሌ በትንሽ ነገር ነው የሚናደደው ምናምንና በባለፈው ቪዲዮ ደግሞ ከልብ አናዳችሁኝ ነበረ እና ትናንትና እኔም ቤቷ ድረስ ሄጄ ያው ብዙ ነገር አወራንና እንዴ ለምን እሱን አናናድደውም የለና አሰብንና ለመገልበጥ እንግዲህ እሱንም ፕራንክ ለማድረግ አስበናል። እንግዲህ የተባልኩትን ነው ማደርገው። ይሄ ሀሳብ የሷ ነው የኔ አይደለም። ይሻልሻል እኮ ነው ይሻልሻል ነው። ለምን አሁን ሚና ጨክኖ ምንም አያደርግም። እኔ ግን ስናደድ ያው ታውቂያለሽ በባል ከወጣች እኔ ታዲያ እንትን ከሰው ጋር ምጣላ አይነሱ አይደለም። ግን ያው በዩና ሲሆን አልችልም። ሁሉም በሚወደው ሰው ሲሆን በእርግጥ አይችልምና እንዴት አድርጋ ከቪዲዮ እንዳሰጣችኝ አይታችኋል። ብቻ በጣም ጉዳት ደርሶብኛል። ይቅርታ ጠይቄያለሁ። ለሱ ያው ስሜታዊ ሆኜ ነው እንትን ነው። እኔ ሲጀመር አልወድም እውነቱን ስነግርሽ እንደዚህ አይነት ነገር ቪዲዮ ላይ መስራትም አልወድም። እንደዚህ አይነት ነገር ሲመጣ ራሱ እኔና ከቻልን ከቪዲዮ ውጪ ነው የምንፈታውና ከዛ አንፃር ነው ይቅርታ ጠይቄያለሁ። ዛሬ ደግሞ ዊና ጭጭር እንዳረገኝ ጭጭር ነው እናስከፍለዋለን። በማሂ ቤት ነው የመጣነው። ደግሞ ቤተሰቦች ቻናሏንም ሰብስክራይብ እያደረጋችሁ ምንድነው ሰብስክራይብ ቤቶቻችሁን እያበረታታችኋት እሷንም ሰብስክራይብ አድርጉ እና ቤተሰቦች ያው ነው ዊና ሰፈ እንደነገርኳችሁ ጠዋት አብረን ቤተክርስቲያን ሄደንና ዊና ወደ ቤት ገባ። አያውቅም ምን እንደደገስኩለት ማለት ነው። ምን እንደደገስኩለት አያውቅም። ከባክፋ ምናምን ነው የሸኘችው ወደ ቤት ብታዩ በሰላም ግባ ብዬ የሸኘው። ምክንያቱም አሰብኩትኝ አሁን ማታ ከአንቺ ከሄድኩኝ በኋላ ከሱ ጋር ለመጣላት አስቤ ነበረ። ግን ከሱ ጋር ከተጣላሁኝ እኔ አኩርፋ ዘጋዋለሁ ነው። ስለዚህ በምንም ብድሬን ልመልስ አልችልም አልኩኝና ጠዋት ተንከባክቤ ቤተክርስቲያን ሄድን ምናምን መጣ ነው። ቤት እዚሁ ሰፈር ነው ያለነው። ደውዬለታለሁና ብዬ ማለት ነው እየመጣ ነው እንግዲህ እየመጣ ነው። ደህና አድርገን ነው የምናንጨረጭረው። አዎ ግድ ነው እንግዲህ ብድሬ መመለስ አለብኝ።
ብድሯን ትመልሳለች። እኔ እንግዲህ ተባባሪያቸው ነኝ። እኔ ተባባሪ ነኝ። እኔ ክፉ አይደለሁም በእውነቱ። ሲናደር ምናምን እኔን እንዳትወቅሱኝ። እሷ ናት የሆነ ሀሳብ ያመጣችው ምናምን ነገር አይደል? ችግር የለም። ያው ዊና እንዳቆየ እስካሁን ራሱ አለመድረሱ አለመምጣቱ ዊና እዚህ ጋር ነን። እዚህ ጋር እንዴት እንዳየን ማለት ነው። እንዴት እንደደነገጠ እንዴት አሁን ኮስተር ነው የምጠብቀው። በደምብ ሰላም በለስ እንጂ ምን ዛሬ እኔ ስላለው ነው ሰላም ማክፈል አብረን ነበርን እና ምን ችግር አለ? ሰላም አትለኝ? አብረን ይሆን ምንድን ነው ብላችሁ ነው? አይ ምንም አንዳንድ ማውራት ያለብን ነገሮች ስላሉ ምንድን ነው ማውራት ያለብን? ምን ማይዳንሻ በቃ ነገርሽ አንዴ አንቺ ጀስት ፕራንክ ለማድረግ ነው እኮ አልኩሽ አይደል እንዴ? በጣም ጀስት ፕራንክ ለማድረግ ነው። በጣም ደስ ፕራንክ ሌላ ነገር ይዞ እንደሚመጣ አታውቅም። ምን ይዞ ይመጣል? አይ እኔ አሁን ማለት ነው እኔ የሰውን ነጻነት የማከብር ሰው ነኝ። አሁን አንተ ነጻነትህን ፍላጎትህንም ጭምር ማከብር ሰው ነኝ። በግድ ሰውን አስሬ ራሴ ጋር ማስቀምጥ አይነት ሰው አይደለሁም። አይደልሽ ነሽ? እና ከትላንት ወዲያ ራሱ በሰራው ቪዲዮ በጣም ነው ያዘንኩት። ለምንድን እንደዚህ ተንጨረጨርኩት? ሰው እኮ ነጻነት ሊሰጠው ይገባል ብዬ አሰብኩኝና እሷ ደግሞ ብዙ ነገር ነገረችኝ። አግኝቻት ነበረ። እስካሁን ብዙ ነገር እያወራን ነበርና ፋሚሊ ማወቅ አለበት በቤተሰብ ፊት እልል ብዬ ያው ያለውን ነገር ምን ብለን ነው ምን ብዬ እንደምነግረው አላውቅም። በእርግጥ ግን እስከ አሁንም ባለው ጊዜ ያሳለፍናቸው ጊዜ በጣም ደስ የሚሉ ጊዜዎች ነበሩ ምናምን ነገር ነው። ስንት ሰው አጨለልን? አዎ በጣም ብዙ ሰው አጨለለናል። ግን እና ብቻ የሆነ ነገር ምንድነው ታይ? አይ እያናገረች ነው። በስነ ስርዓት አናግራት ልፈልግ ነው። ምንድነው አናግረኝ እንጂ አይ ምን ልልክ ፈልጊ መሰለክ ያው ብዙ ጊዜ አሪፍ ጊዜ ያሳልፈናል እና ጥሩ ጊዜ ያሳለፋችሁም ስለነበረ ከዚህ በፊትም ያላችሁ ነገር አለ ምናምን ያ ነገር ስለነበረ እሷ ደግሞ እናንተም ነግረኛል ሲጀመር ላንተ ጥሩ ስሜት እንዳላት ይሄ ፕራንክ መሰል እውነት አዘል ነገሮች ስላሉ ነው። በደንብ አብራሪልኝ። አልገባኝ። አሁን ከመጀመሪያ እስካሁን ያለው ነገር እኔ ምንም አልገባልኝ። ጀስት ቁም ነገር ከሆነ ካሜራ ጥፉልኝና ቁም ነገር በካሜራ ተነጋግረንበት ምናምን ይመጣል። አንተ የሚመርብህ ምን እንደሆነ ታውቃለህ? እኔ እስካሁን ድረስ ፕራንክም አድርጊያት እሷን ስትለኝ ሌላም ሰው አድርጊ ወንድምህንም አድርጊ ምናምን ስትለኝ እሺ ብዬ ይትኝ የነበረው ምናምን የምትለኝ ነገር እሺ እያልኩኝ የነበረው ማለት ነው ላንተ የተለየ ስሜት ስላለኝ ነው እንጂ ዝም ብዬ ያለ ምክንያት ምንም ነገር ላንተ ሳይኖረኝ የሆነ ስሜት ሳይኖረኝ ይሄ ሁሉ ነገር አላደርግም። ገባህ አይደል? ከሰው ጋር ስለመጋጨት ድረስ በለው በቃ ኦልሬዲ የሆነ ነገር ሊፈጠር ይችላልና ይሄን መስዋዕትነት በእኔ እስከመደብደብ እኔ ለደመታት ነበር ለደብድባት ነበረ። ግን ብዙ ነገር ነገረችኝና ከኔ ስሜት የሷ ስሜት ይበልጣል ወደሚለው ደረጃ ደረስኩኝ። በቃ እንዴ አይገባም እንዴ ላንተ ስሜት አለኝ ማለት ምን አማርኛ አይደለም የምትሰማው አማርኛ ይሰማል። እኔ ማወራው ይሰማል። ምን አይነት ስሜት ማይ ምን አይነት ስሜት? አይ ገብቷል እኮ ምንድነው እንዳልገባው ምትው እስካሁን እንደዚህ ይሁንኩል ያለውት እኮ የሆነ ስሜት ስላለ ነው ላንተ ነው። ምን አይነት ስሜት ነው? እኔ ገብቶኝ ነበር እኮ እኔ በመጀመሪያ ቪዲዮ ነው የተረዳው። ሲጀመር የሆነ ነገር ሴት ስለሆንኩኝ የሴትን ነገር እረዳለሁ። እኔ ግን የዛኔ እዚህ ጋር ይቁም ብዬ ለመታገል ስሞክር አንተ ምንም እንደማይፈጠር እኔን አባረርከኝ። ያው ይሄ ደግሞ ህይወት ነው። ልነግርህ የምፈልገው ነገር ላንተ ስሜት አለኝ። እንዴት ነው አንቺ ላንተ ስሜት አለኝ የምትይው? በእርድ ፊት መተሽ አይ እኔ አይከፋኝም። አይ እኔ ካውርተናል ነግሬሃለሁ። በቃ ያለውን ነገር ስነግራት አንቺ ቆይ አንቺ ማር ለምን ያንቺ ምንድነው ታውራው ስትጨርስ ታውራት ጨረሰች እኮ በቃ ከዚህ በላይ ምን ታውራል? አይ ታብራራለህ። ምንድነው የምታብራራው? እኔ እኮ አይደለም ልትረዳኝ ሞከር ስልክ እሷንም አናግሬያታለሁ እያልኩ እኮ ነው። ማይ አንቺ ጀስት
ክላስሜቶች ማረለንም ጀስት አንድ ሰሞን የምንተዋወቅ ሰዎች ነን። አረ አንዴ ዝም በይ እየተናገርኳት ነው እሷን። አረ አትጮህበት፣ ዝም በይ በቃ። አንቺ እንዳትናገሪ። ዝም እላለሁ እንዴ? ዝም ምን ገደለ? እኔ እኮ ያለውን ነገር ልንገርክ ብዬ ነው። እሷ ላይ ነው ጮፍሽ ማይ ጀስት እኔና አንቺ አንድ ሰሞን የምንተዋወቅ ሰዎች ነበር። የሆነ ሀሳብ መጣልኝ አይሞሪ ላይ ክላስሜቴን ይሻብረን ነው እንትን ያለው። ስሚ እኔ ላውራ፣ አንቺ እንዳትናገሪ። አንቺ እንዳትናገሪ። እኔ እያወራሁ ነው። ቆይ ያለ ምክንያት ዝም በይ። ቆይ አንዴ አስጨርሽኝ። እኔን አስጨርሱኝ። እንዳትናገሩ ማናችሁ። ከዛ ዮርዲን እና እናዳት እንደዚህ ተባብለን መጣውኝ። ዮርዲን አንቺ አይ ወደዛ አድርጊልኝ። አይ ድምጽ በደንብ እንዲሰማን ዮርዲን እና እናዳት ተባባለን፣ ተነጋገርን። ዮርዲ በማርያም ረፍ፣ በቃ ረፍ። ይቅርታ አውራ። ቁም ነገር ነው አይደል? ቁም ነገር አይደል የምታወሩት? ቁም ነገር ነው። ቁም ነገር ካወራ በቃ ረፍ። እሺ አውራ። ሳትናደድ ለማስረዳት ሞክር፣ እንደበሰለ ሰው ማለት በቃ። እሺ በቃ ተገናኘን፣ አወራንበት። ፈቃደኝነትሽ ጠየቅኩኝ። እሺ አልሽ፣ ደስ አለኝ። ሰውም ይሄ እንደዚህ ቪዲዮ ላይ ረብሻ ስለሚወድ ትንሽ እንረብሽ ተባባልን አይደል? ዮርዲ ጋር ወሰድኩሽ። አሪፍ ነገር ነበር፣ ደስ አለኝ። ወንድሜ ጋር ወሰድኩሽ። ደስ በቃ ጀስት ከዛ ውጪ እንነግራታለን። እሱንማ ሌላ ምን አንቺ ምን አይነት ነገር አለ? ግን ደግሞ ያለ ምክንያት አንተ ያን ሁሉ ነገር ላደርግ አልችልም። ገባክ አይደለ? እንደዛ ከሰው ጋር እስከመጋጨት አልኩ እኮ በቃ እንደዛ አልደርስም። እኔ ላንተ በቃ ወድሃለሁ ነው እኮ አጥራ ነገር አይደለም። በቃ የሚያዞር ነገር የለም። እሺ አንቺ ምንድነው? እሺ ወድሃለሁ ይልሽ። እሺ በጣም አመሰግናለሁ። አውራ አሁን ፈቀድሽ? እሺ በጣም አመሰግናለሁ። ምንድነው እንደነገርኩ ነው፣ በሰው ነፃነት ማምን ሰው ነኝ እኔ። ባለፈው ምን አልከኝ? በቃ ይመችኛል፣ ሌላ ሀገርም ከሆነ ከፈለገች አዝናናታለሁ ምናምን፣ ቤስት ፍሬንድ ናት፣ አብረን በልተን ጠጥተን። ፕራንክ የሚባል ነገር የለም። ለሞራሌ ማሰብ አለብህ ፍራንክ ብለህ ስትጀምር። ስለዚህ አይደለም እዚህ ጋር ስለሆነ ሰው ህይወት ነው እያወራን ያለነው። እሷ ሴት ልጅ ናት። እኔ ሳስበው ከኔ ስሜት የሷ ስሜት ይበልጣልና እኔ ደስተኛ ነኝ። እኔ አሁን ፍቅሯን ብትቀበላት ደስ ይለኛል። ባጭር አማርኛ ጥሩ ጊዜ ከዚህ በኋላ ቢኖራችሁ የተወሰነ ጤነኛ አይደላችሁ እንዴ? ሁለታችሁ ነን ጤነኛ ነን። በስነ ስርዓት ደግሞ እንድታናገራት ፈልጋለሁ፣ አብራችሁ እንድትሆኑ ፈልጋለሁ። እንደውም ባጭር አማርኛ ሁለታችሁ ነው የማችኋል መሰለኝ። አያመንም። እኔ ቁም ነገር ነው የማወራው። ረፉ በቃ እኔ ቁም ነገር ነው የማወራው። ማይ አይደለም። ቆይ አንተ ለምንድን ነው ትረዳኝ ማለት ነው? ምንድን ነው የምረዳሽ? ምን እኔ በቃ ወድጃለሁ። አንቺ ወድጃለሁ እኮ ነው እያለች ያለችው። ደስ ይለኛል ሰው ሲወድ ደስ ይለኛል። ደስተኛ በጣም ደስተኛ ነኝ። ደስተኛ ነኝ። እንደ ባለፈው ሰው ካልደበደብኩ ምን መስሎ ነው ያወራሁት እኮ በተረጋጋ መንፈስ። በቃ እየቀለዳችሁ ሳወራት ወይና እየቀለ እኔ ለመጣ እንደዛ አይነት ፕራንክ ሰርተህ ዛሬ ለመቀለድ አልመጣም። አይ ቀልድ አይደለም፣ ቀልድ ነው እንደሚመስለው። እሷ ጊዜዋን ሰዓቷን አወቅና መጣች። እንዴት ነው አሁንም ከሷ ጋር ፕራንክ ላደርገው? እሺ ቀልድ ምናምን አይደለም፣ የምሬን ነው። እውነት አንተ ሲጀምር አይደለሽም ሚስቴ አይደለሽም ወይ? አይ አይደለም፣ አዳምጠኝ። ሚስቴ ነች እኮ ማይ። እሷ ፈቃደኛ ከሆነች አንተ ምን አገባ? በቃ ስልክ አሁን ቤተሰብን በጣም ብዙ ነገር ብለዋልና፣ ስለዚህ አሁን እሷ ደግሞ ይሄ ህይወት ነው፣ ስለዚህ እንድትቀበላት እፈልጋለሁ። ምንድነው ቀበላት? ምንድነው ፍቅሯን ተቀበላት። እኔም የምን ፍቅር ነው የምትይኝ? ስለምን ፍቅር ነው የምታወሪው? ማይ ስለምን ፍቅር ነው? ወይ እንዳትነኪኝ። ስለምን ፍቅር ነው የምታወሪው? የምን ፍቅር ነው የምትይኝ? ባለፈው ካልነካሽ ዝም በይ አንቺ አፍሽ እንዳከፍሽ። እሺ ወርዲ ስነ ስርዓት ሽነሽ ያኔ በጣም ተነስታለሁ አይደለም እኮ አንቺ ምንድነው የምትይው? አይ ምንድነው የምትይው? ምንድነው ደጋግሞ ወዳለ ትለኛለች እንዴ? ጤና የለሽም እንዴ? ስነ ስርዓት አንቺም ስነ ስርዓት ሽነሽ፣ አንቺም ስነ ስርዓት። ከሷ ጋር የነበረን ነገር ጀስት ፕራንክ ነው። ቀድሜ ዛሬ ትላንት ነግሬሻለሁ። ጀስት ፕራንክ ነው። እኔን እንትን ለማለት ብለህ ነው። እሷ እኮ ነግራኛለች ያለው ነገር አይደለም። አዳምጠኝ ጀመረ። በቃ አትበለኝና ላስረዳሽ። እኔ እሷ ነግራኛለች። ሲጀመር መጀመሪያ ስትነግራት ይሄን ድል ስላገኘው ደስ ይለኛል በጣም። ሲጀመር ለሱ ጥሩ ስሜት ስላለኝ ነው ይሄን ድል የተቀበልኩት ብላለች። ሁለት ሚስት ሊኖረኝ ከኔ ጋርማ በቃ እኮ እንጨርሳለን። እስቲ እጅን ዘርጋው።
እኔም ወግ ደረሰኝ። ሁለት ሚስት ሊኖረኝ ነው። አንቺ ስነ ስርዓትሽን ያዥ። በቃ ማሂ ሶሪ። ቆይ ስማኝ አይደለም መልሽ። በቃ እንሂድ። ምን ማለት ነው? እዚህ ሲጀመር ከኔ ጋር ነው የመጣሽው እኮ። በቃ ተው እረፉ። በቃ ኧረ ስነ ስርዓታችሁን ያዙ። በቃ ማሂ አመሰግናለሁ። ከዚህ በኋላ እንግዲህ እናንተን ከባከቢ እኔ ስለመንከባከብ ችግር የለብኝም። ግን ተቀበለኛል ማለት መጀመሪያ ስለነበረ ጊዜ አመሰግናለሁ። ጥሩ ስራ ሰርተናል። ጥሩ ስራ ሰርተናል። ስራ እንዳትነካው። እኔ ለምን አይደለም ልሄድ ነው። በቃ ጥሩ ስራ ሰርተናል። እስከዛሬ ከዚህ በኋላ አሪፍ እንትን ብለናል። ፍቅርሽንም በደንብ ትለሽልህ። አመሰግናለሁ። ምን አሳልፈኝ ስነ ስርዓት ነው ማሂ ረፊ ማሂ ረፊ በቃ ማሂ እኔና አንቺ ምንም ነገር የለንም። ምንም ነገር የለንም። አንተ አይደለም ስማ፣ ቆይ በቃ እንዳትደውይ። እኔ ልጅ ማሂ በጣም ነው ማከብርሽ እኮ ስለነበረን ጊዜ አመሰግናለሁ። ምንም ስሜት የለኝ። የምን ስሜት እኪ አለ እባክህ ለሷት ነይ እንጂ ማሂ ና ቆይ ወይ ና ትገቢ ነው አይደለም? ልትገቡ ነው አይደለም? ና በዚህ በኩል ነው መንገድ ልጅኝ ቤት ነው ገባው። እሺ ነይ በማስረዳኝ እኔ ኮረዳ ትሬን ተቀበለኛል። ምንድነው እንደዚህ የምትሆነው? አንዳች የሚያደርግ ምንም ነገር የለም። አረፍ ተቀበለኝ። እውነት በጣም ነው የምወድቅ። ተረዳኝ። አንቺ ረፊ በእናትሽ አንተ ሴት ልጅ ሆኜ ስለጠየቅኩ ነው እንደዚህ የምትሆነው ማሂ። አይ ጀስት እኔና አንቺ ሴት ልጅ ሆኜ ስለጠየቅኩ ነው። ይኸውልሽ ማሂ እኔና አንቺ ምንም አይነት ነገር አንተን ከመውደድ ወደ ኋላ አይደለም። በቃ መውደድ መብትሽ ነው፣ ትችያለሽ። እሱ ተፈጥሮ የሰጠችሽ ማንነት ነው፣ ትችያለሽ። መብትሽ ነው። ትግባ። እኔ ተትዬ አንቺን ብቻ ነው የምትፈልገው። ትግባ። ስሚ ማሂ እኔና አንቺ ጀስት ጓደኛሞች እራሱ አይደለንም። በቃ እኔ በቃ እንደዛ ይሄን መካድ አይጠበቅብህም። አሁን ብቻ እኔ እወድሃለሁ። በቃ ለምን አንቺ ልብስ አናትሽን እንተረፍሽ በዚህ ድንጋይ እሱን ተውና፣ ለምንድን ነው የማታወሪኝ? ቆይ አንተ ተከስቷል ነው ወርሽ ረፊሺ ስነ ስርዓት ለማንኛውም በቃ መልካም ጊዜ ይሁንላችሁ።